ኢትዮጵያ ከሱዳን ጋር በሚያጎራብታት የድንበር አካባቢ ጥቃት አድርሳብኛለች የሚለውን የካርቱምን ክስ አስተባበለች። የኮሙኒኬሽን ጉዳዮች ሚኒስትር ዴኤታ ሰላማዊት ካሳ ዛሬ በሰጡት መግለጫ አንዳንድ መገናኛ ብዙሃን ጉዳዩን አዛብተው ዘግበውታል ብለዋል። ወታደራዊው የቻድ መንግስት ከ200 ለሚበልጡ አማጽያንና ፖለቲከኞች አጠቃላይ ምህረት ማድረጉን አስታወቀ። ውሳኔው በሀገሪቱ አስተዳደር እንዲሳተፉ የተጋበዙ የፖለቲካ ፓርቲዎች ላቀረቡት ጥያቄ የተሰጠ ምላሽ ነው። የዓለም የጤና ድርጅት አዲሱ ልውጥ የኮሮና ተዋሲ በመላው ዓለም በተዋሲው የሚያዙ ሰዎችን ቁጥር ሊያበራክት እንደሚችል ስጋቱን ገለጸ። ተመራማሪዎች አዲሱ ልውጥ ተዋሲ የመዛመት ፍጥነቱ በጣም ከፍተኛ ነው እያሉ ነው። ደቡብ አፍሪካ ውስጥ በትናንትናው ዕለት ብቻ ወደ 3000 ገደማ ሰዎች በተዋሲው ተይዘዋል። ዜናው በዝርዝር ኢትዮጵያ ከሱዳን ጋር በሚያጎራብታት የድንበር አካባቢ ጥቃት አድርሳብኛለች የሚለውን የካርቱምን ክስ አስተባበለች። የሱዳን ጦር ኃይል ባሳለፍነው ቅዳሜ አልፋሽጋ ላይ የኢትዮጵያ ወታደሮችና ሚሊሻዎች በርካታ ወታደሮች ገለውብኛል ሲል ከሷል። አዣንስ ፍራንስ ፕሬስ የመንግስት ቃል አቀባይን ጠቅሶ እንደዘገበው ኢትዮጵያ ክሱን መሰረተ ቢስ ስትል አጣጥላለች። ቃል አቀባዩ አያይዘውም ቁጥራቸው በርከት ያለ ጥቃት አድራሾች፣ ሽፍቶችና አሸባሪዎች ከሱዳን አቅጣጫ ወደ ኢትዮጵያ መግባታቸውንና የኢትዮጵያ መከላከያ ሰራዊትና የአካባቢው ሚሊሻዎች እንዳጠፏቸው መግለጻቸውንም አክሎ ዘግቧል። የህወሓት ኃይሎች ሱዳን ውስጥ እየሰለጠኑና ማንነታቸው ካልገለጿቸው የውጭ ኃይላት ድጋፍ እያገኙ ነው ሲሉ መክሰሳቸውንም ዘገባው አመልክቷል። የኮሙኒኬሽን ጉዳዮች ሚኒስትር ዴኤታ ሰላማዊት ካሳ ዛሬ በሰጡት መግለጫ አንዳንድ መገናኛ ብዙሃን ጉዳዩን አዛብተው ዘግበዋል ነው ያሉት። ከሰሞኑ በተለይ በሱዳን በኩል ሰርገው የገቡ የዚሁ የጥፋት ኃይሉ ቡድኖች በህብረተሰቡ ላይ ጉዳት ለማድረስ ሲሞክሩ መንግስት በእነዚህ አካላት ላይ እርምጃ መውሰዱ ይታወቃል። ይህንን ግን በተለያየ መልኩ አንዳንድ መገናኛ ብዙሃን በተሳሳተ መንገድ ሲዘግቡትም ተመልክተናል። ሁኔታው ግን አሁን ሀገራችን በተለይ ካለችበት የህልውና ዘመቻ ጋር ግንኙነት ያለውና ከዛ ውጪ ምንም አይነት ገጽታ የሌለው መሆኑን ለማንሳት ያስፈልጋል። በተለይ የሱዳን ወታደሮች ላይ ጥቃት ተፈጽሟል በሚል አንዳንድ መገናኛ ብዙሃን የዘገቡበት አግባብም ፍጹም ስህተት መሆኑን ለማንሳት እንወዳለን። አልፋሽጋ ለአመታት በኢትዮጵያ አርሶ አደሮች ሲታረስ የኖረ አካባቢ መሆኑን ሱዳን ግን ግዛቴ ነው እንደምትል አዣንስ ፍራንስ ፕሬስ ጠቅሷል። ባለፈው አመት ጥቅምት ወር መጨረሻ ጠቅላይ ሚኒስትር አብይ አህመድ ጦራቸውን ወደ ትግራይ ሲያዘምቱም ሱዳን ቦታውን መቆጣጠሯን አስታውሷል። ኢትዮጵያ የድንበር ውዝግቡን ከሱዳን ጋር በሰላማዊ መንገድ ለመፍታት እንደምትፈልግ የመንግስት ቃል አቀባይ መናገራቸውንም ገልጿል። የእስራኤል መንግስት ቤተሰቦቻቸው እስራኤል ውስጥ የሚገኙ 3000 ኢትዮጵያውያንን የማውጣት ውሳኔ ያሳለፈ። ከጠቅላይ ሚኒስትር ናፍታሊ ቤኔት ጽህፈት ቤት የወጣው መግለጫ የሀገሪቱ ምክር ቤት ክኔሴት በአስቸኳይ ይህ እንዲፈጸም በሙሉ ድምጽ መወሰኑን አመልክቷል። ወደ እስራኤል እንዲገቡ የተወሰነው ወላጆቻቸው፣ ልጆቻቸው ወይም ቤተዘመዶቻቸው እስራኤል ውስጥ የሚገኙ መሆናቸው የተጣራ መሆኑ ነው የተገለጸው። የመጀመሪያዋ ትውልደ ኢትዮጵያዊት ቤተ እስራኤሊቷ የስደተኞች ጉዳይ ሚኒስትር ፒኒና ታማኖ ሻታ ውሳኔው እስራኤል ውስጥ ለሚገኘው ማህበረሰብና ለቤተሰቦቻቸው ጠቃሚነቱን መግለጻቸውንም ዘገባው አመልክቷል። ወታደራዊው የቻድ መንግስት ለአማጽያንና ለፖለቲከኞች አጠቃላይ ምህረት አደረገ። የቻድ መንግስት ውሳኔ በሀገሪቱ አስተዳደር እንዲሳተፉ የተጋበዙ የፖለቲካ ፓርቲዎች ላቀረቡት ጥያቄ የተሰጠ ምላሽ ነው ተብሏል። የቻድ መንግስት ወታደራዊ መንግስት በተለያዩ ጥፋቶች የሐሳብ ወንጀል፣ ሽብርተኝነትና የሀገሪቱን አንድነት የሚጎዳ ድርጊት ፈጽሟል በሚል ተከሰሱ ለ296 ግለሰቦች ነው ዛሬ ምህረት ማድረጉን የሀገሪቱ የሚኒስትሮች ምክር ቤት ይፋ እንዳደረገ የፈረንሳይ የዜና ወኪል የዘገበው። አማጺ ቡድኖች የተሰጠው ምህረት በቅርቡ በተገደሉት አባታቸው በፕሬዝዳንት ኢድሪስ ዲቤ እግር ስልጣኑን የተረከቡት የልጃቸው የፕሬዝዳንት መሐመድ ኢድሪስ ዲቤ ኢትኖጋ በክብ ጠረጴዛ ተቀምጦ ለመነጋገር እየቀረበ ቅድመ ሁኔታ መሆኑን መግለጻቸው ተዘግቧል። አድማጮች የምትከታተሉት የዶይቼ ቬለ ዲደብሊውን ዜና ነው።
ሰሜናዊ ዲሞክራቲክ ሪፐብሊክ ኮንጎ ውስጥ ተፈናቃዮች በሚገኙበት መጠለያ ላይ በደረሰ ጥቃት 22 ሰዎች መገደላቸውን የእርዳታ ሰራተኞች አመለከቱ። በዚሁ ተመሳሳይ መጠለያ ስፍራ ከሳምንት ባነሰ ጊዜ ውስጥ ቀደም ሲል በደረሰ ጥቃት 29 ሰዎች መገደላቸውን የፈረንሳይ ዜና ወኪል ገልጿል። በአካባቢው የሚገኘው የቀይ መስቀል አስተባባሪ ማምቦ ባቱ ማንች ጥቃት አድራሾቹ ትብብር ለኮንጎ ልማት የተሰኘው ታጣቂ ቡድን አባላት መሆናቸውን ለዜና ወኪሉ ገልጸዋል። የአካባቢው የጦር ኃይል ቃል አቀባይ በበኩላቸው የተጠቀሰው ታጣቂ ቡድን አባላት ላይ ያጸፋ ጥቃት መፈጸሙን ከመግለጽ ውጪ ማብራሪያ አልሰጡም። ይህ በእንዲህ እንዳለም ዴሞክራቲክ ኮንጎ ግዛቷ ውስጥ ጥቃት በማድረስ የሚከሰሱ ታጣቂ ቡድኖችን ጦሯን አስገብታ እንድትወጋ ለዩጋንዳ ፈቃድ መስጠቷ ተሰምቷል። ዶቸቨለ በጉዳዩ ላይ ያነጋገራቸው የጸጥታ ጥናት ተቋም ባልደረባ የሆኑት ስቴፋኒ ዋልተርስ ግን ዩጋንዳ ጦሯን ወደ ኮንጎ ማስገባቷ የጸጥታ ችግሩን እንዳያባብሰው ስጋት አላቸው። ሩዋንዳና ዩጋንዳ በኮንጎ ውስጥ ጉዳይ ባላቸው አቋምም ጎረቤት ሀገራትን ወደ ጦርነቱ ሊስብ እንደሚችልም ያሳስባሉ። ይህ ሊሆን የሚችልበት አማራጭ ሰፊ ነው። በአሁኑ ጊዜ የዩጋንዳና ሩዋንዳ ግንኙነት በጣም ተበላሽቷል። ሁለቱ ሀገራት ከኢኮኖሚ እንዲሁም ፖለቲካዊ ጉዳይ ጋር በተያያዘ በበርካታ ምክንያቶች ኮንጎ ውስጥ በጠላትነት ስለሚተያዩ ይህ ዋናው ስጋት ነው። ኮንጎ ውስጥ ጥቃት ከሚያደርሱት ታጣቂ ቡድኖች ዋነኛው የተባበሩት ዴሞክራሲያዊ ኃይሎች የሚባለው ነው። የኮንጎ ፕሬዝዳንት ፌሊክስ ቼሴዴኬ የዩጋንዳ ኃይሎች እንዲገቡ ሀሳቡን ቢያነሱም ወታደሮቹ የሚገቡበትን ጊዜ ግን አልገለጹም። የዓለም የጤና ድርጅት አዲሱ ልውጥ የኮሮና ተዋሲ በመላው ዓለም በተዋሲው የሚያዙ ሰዎችን ቁጥር ሊያበራክት እንደሚችል ስጋቱን ገለጸ። ኦሚክሮን የሚል ስያሜ የተሰጠው አዲሱ የኮቪድ-19 ልውጥ ተዋሲ የተገኘባቸው ሀገራት ቁጥር እየጨመረ መሄዱን ዘገባዎች ያሳያሉ። ዛሬ በወጡ መረጃዎች መሰረትም ፖርቱጋል 13፣ ስኮትላንድ 6፣ ብሪታንያ 3 በተዋሲው የተያዙ ሰዎችን መዝግበዋል። ኔዘርላንድስም እንዲሁ በዚሁ ልውጥ ተዋሲ የተያዙት 13 መድረሳቸውን ስትገልጽ፣ ጀርመን 2፣ ኦስትሪያ ደግሞ 1 ማግኘቷን አመልክታለች። ጣሊያንና ቼክ ሪፐብሊክ በየበኩላቸው ምርመራዎችን እያካሄዱ መሆናቸውን አስታውቋል። ጃፓን በስጋት ድንበሮቿን ዘግታለች። በርካታ ሀገራት በአዲሱ ልውጥ ተዋሲ ስጋት ክትትሎችን ባጠናከሩበት በዚህ ወቅት የዓለም የጤና ድርጅት በቀጣይ ወረርሽኞችን ለመከላከልና ለመጋፈጥ የሚያስችል ዓለም አቀፍ ውል እንዲኖር ጥሪ አቅርቧል። ተመራማሪዎች ስለ ልውጡ ተዋሲ ኦሚክሮን ባህሪ ለጊዜው የሚያውቁት ውሱን መሆኑን ያመለከተው የዓለም የጤና ድርጅት የመዛመት ፍጥነቱ እጅግ ከፍተኛ መሆኑን አስታውቋል። የድርጅቱ አባል ሀገራት የወረርሽኙን ይዞታ ለመገምገም ለ3 ቀናት የሚዘልቅ ውይይት ለማካሄድ መሰባሰባቸውን የጀርመን የዜና ወኪል ዲፒኤ ዘግቧል። ይህ በእንዲህ እንዳለም ደቡብ አፍሪካ ውስጥ አዲስ የተገኘው ልውጡ የኮሮና ተዋሲ በየቀኑ የሚያዙ ሰዎች ቁጥር እያበራከተው እንደሆነ የሀገሪቱ ከፍተኛ የዘርፉ ተመራማሪዎች አስጠነቀቁ። የደቡብ አፍሪካ የጤና ሚኒስቴር በትናንትናው ዕለት ብቻ ከ2800 የሚበልጡ ሰዎች አዲስ በተዋሲው መያዛቸውን አስታውቋል። እንደ መረጃው ባለፈው ሳምንት በቀን ትልቁ ቁጥር 500 ነበር። ከሳምንት በፊት ደግሞ 275 ብቻ እንደነበርም አስታውሷል። ደቡብ አፍሪካዊው የዘርፉ ተመራማሪ ዶክተር ሳሊም አብዱል ከሪም ልውጡ አዲስ ተዋሲ ኦሚክሮን ኃይለኛ የመዛመት አቅም እንዳለው በማመልከት ባለፉት ቀናት ከታየው ቁጥር በእጥፍ ሊጨምር እንደሚችል አመልክተዋል። እንደሳቸው ግምትም በዚህ ሳምንት በቀን 10,000 ሰዎች ደቡብ አፍሪካ ውስጥ በተዋሲው ሊያዙ ይችላሉ። ይህ በእንዲህ እንዳለም አዲሱ ልውጥ ተዋሲ ኦሚክሮን በመገኘቱ ምክንያት የበረራ እገዳ በሀገሪቷ ላይ መጣሉን ኢፍትሐዊ ስትል ደቡብ አፍሪካ ተቃውማለች። ይህ ዶይቼ ቬለ ነው። ከዶይቼ ቬለ የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ።
ኢትዮጵያ ከሱዳን ጋር በሚያጎራብታት የድንበር አካባቢ ጥቃት አድርሳብኛለች የሚለውን የካርቱምን ክስ አስተባበለች። የኮሚኒኬሽን ጉዳዮች ሚኒስትር ዴኤታ ሰላማዊት ካሳ ዛሬ በሰጡት መግለጫ አንዳንድ መገናኛ ብዙሃን ጉዳዩን አዛብተው ዘግበውታል ብለዋል። ወታደራዊ የቻድ መንግስት ከ200 ለሚበልጡ አማጽያንና ፖለቲከኞች አጠቃላይ ምህረት ማድረጉን አስታወቀ። ውሳኔው በሀገሪቱ አስተዳደር እንዲሳተፉ የተጋበዙ የፖለቲካ ፓርቲዎች ላቀረቡት ጥያቄ የተሰጠ ምላሽ ነው። የዓለም የጤና ድርጅት አዲሱ ልውጥ የኮሮና ተዋሲ በመላው ዓለም በተዋሲው የሚያዙ ሰዎችን ቁጥር ሊያበራክት እንደሚችል ስጋቱን ገለጸ። ተመራማሪዎች አዲሱ ልውጥ ተዋሲ የመዛመት ፍጥነቱ በጣም ከፍተኛ ነው እያሉ ነው። ደቡብ አፍሪካ ውስጥ በትናንትናው ዕለት ብቻ ወደ 3000 ገደማ ሰዎች ተይዘዋል። ዜናው በዚሁ አበቃ።